በኢቢኤስ ተወዳጅነት ያገኘችው የኢቢኤስ ጋዜጠኛ ሽምግልና ተላከላት። ዛሬ እጅግ ደስ የሚያሰኝ በጎ የተባለ በሶሻል ሚዲያዎች ላይ እየተንቀሳቀሰ የሚገኝ እጅግ አስገራሚ ሉላ ገዙን አስመልክቶ የመጡ መረጃዎች አሉ። እስከ ፍጻሜው መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። እዚህ ቻናል ላይ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። በኢቢኤስ ተወዳጅነት ያገኘችው የኢቢኤስ ጋዜጠኛ ሽምግልና ተላከላት። ዛሬ እጅግ ደስ የሚያሰኝ በጎ የተባለ በሶሻል ሚዲያዎች ላይ እየተንቀሳቀሰ የሚገኝ እጅግ አስገራሚ ሉላ ገዙን አስመልክቶ የመጡ መረጃዎች አሉ። እስከ ፍጻሜው መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። ሉላ ገዙ እንደገና የደመቀችበት ፈጣሪ ደግሞ የሚክሳትን ባል የላከበት ጊዜ እንደሆነ ይታመናል። ይህም ደግሞ ሁሌም ለሁሉም ሰው የሚሆን አይደለም። አንዳንዴ ፈጣሪ ካላደላችሁ በስተቀር የልባችሁን የሚረዳ ሰው ማግኘት እጅግ ከባድ ነው። አሁን ጊዜው እንደከፋ ቢታወቅም ነገር ግን አንዳንድ የልባችንን ስብራት አይቶ ፈጣሪ የሚክሰንንና አብሮ የሚቆይ ሰው መላኩ እጅግ የሚያስገርም ነው። በብዙ ፈተናዎች እንኳን ብታልፍም ነገር ግን ፈጣሪ ባለው ህይወት መንገዷ ላይ እንደገና የሚክሳትን ሰው መላኩ እጅግ የሚያስገርም ሆኖ ይቀጥላል። ታዲያ ይህንን ተከትሎ ብዙ አርቲስቶችና የጥበብ ሰዎች ሽምግልናውን እጅግ እንዳደመቁት ይታወቃል። አንዳንድ ሰዎች እሷን ሲያዩ ከደስታ ብዛት የተነሳ ደስታቸውን በእጥፍ እየገለጹ ይታያል። ይህንን ተከትሎ ብዙ ሰዎች ዜናውን እየተቀባበሉትና ሶሻል ሚዲያዎች ላይ የተጨናነቀ ይገኛል። ታዲያ ሉላ ገዙ የማያውቃት ሰው አለ ብሎ ማሰብ ከባድ ነው። ከኢቢኤስ ቴሌቪዥን በፊት የሞዴሊንግን ስራ እየሰራች እንደነበር ቢታወቅም በሷ በሞዴሊንግ ስራ አማካኝነት ባሏ እሷን ተመልክቶ አብሮ የፍቅር ግንኙነት እንደጀመሩ ይናገራል። ይህንን ተከትሎ ታዲያ በዛ በሞዴሊንግ ስራ በምትሰራበት ጊዜ እጅግ ቀጭን፣ በዛ መካከል ደግሞ ውበቷም ጎልቶ የማይታይ በነበረችበት ጊዜ ከጊዜ በኋላ ከባሏ ጋር ከዚያን ሰዓት ጀምሮ አብረው ማብራት እንደጀመሩ፣ ጥቂት እንደቆዩም ደግሞ ለፍቅር ግንኙነት እንደጀመሩ ይታወቃል። ባሏ በሰዓቱ በነበረው ጊዜ መልካም ሰው እንደነበር ትናገራለች። ከዚህ አለፍ ብሎ በስራ አጋጣሚ የስራ ሁኔታ እየተበላሸ ሲመጣ ባህሪውም እየተቀየረ ነገሮችም እንደ አዲስ ለመጀመር ፈተና ውስጥ እያስገባት እንደነበር ትናገራለች። አንዳንድ ጊዜ መልካም የሚመስሉ ሰዎች ከጊዜ በኋላ በስራ ሁኔታና በአንዳንድ ነገሮች ልባቸውን፣ ፊታቸው እየተቀየረ ሊመጣ ይችላል። ሉላ ገዙም የገጠማት ፈተና ይሄ ነው። ከባሏ ጋር በመልካምና በጥሩ ስም ቢቀጥሉ በዚያ መካከል ግን ባሏ በነበረበት ጫናና የስራ ሂደት ክርክሮች መካከል አለመግባባቶች እየሰፉ ሲመጡ ከዚያ መካከል ደግሞ አንዳንድ ጊዜ ወንድ ልጅ ትላንት አግኝቶ መልሶ ሲያጣ ባህሪው እንደሚቀየር የታወቀ ጉዳይ ነው። ሉላ ገዙ አብረው ሲኖሩ ነገሮችን በፈተና ውስጥ ለማለፍ ብትሞክርም የባሏ ጽናት ግን እጅግ በብዙ ፈተናዎች ሲፈተን እሷን ጥሎ ብቻውን ለመኖር እንደወሰነና ሌላ ሚስት አግብቶ በዚህ ሰዓት 2 ተጨማሪ ልጆችን ወልዶ ለብቻው እየኖረ እንዳለ ይታወቃል። ታዲያ ይህንን ተከትሎ ሉላ ገዙ ባሏን አውቃ እንዳፈታች አንዳንድ ሰዎች እንኳን ቢያወሩ ነገር ግን አለፍ ብሎም አሁንም የሚነገረው ነገር ከዚያ የራቀ እንደሆነ ይነገራል። ይህንን ተከትሎ ሉላ ገዙ አሁን ባለው ሁኔታ ከባሏ የተፋቱት ባለመግባባት ብቻ ሳይሆን ባሏ በስራ አጋጣሚ ከሰዎች ጋር በተፈጠረበት የህይወት መንገድ ላይ ከሷ ጋር የነበረውን የፍቅር ሁኔታ ሳይቀሰቅስና አንዳንድ ሁኔታዎች በህይወቱ ላይ መጥቶ ያንን መጋፈጥ ስላልቻለ የመጨረሻ አማራጩ መፋታት እንደሆነ ስለነገራት ነው።
ከዚያ ፈተና አለፍ ብሎ ታዲያ ሉላ ገዙ አሁን ያለችበት የህይወት መንገድ ብዙዎችን ያስገረመ ያስደነቀ ሆኗል። ድል ባለ ሁኔታ እንደገና ልትሞሸር እንደሆነ መረጃዎችን ሰርተንና በሚቀጥለው ሳምንት ሙሉ በሙሉ ይፋ እንደሚሆን ተናግረን ነበር። ይህን ተከትሎ ደግሞ ዛሬ በአርቲስቶች የደመቀው የሉላ ሰርግ ብዙዎችን አጃኢብ አሰኝቷል። የሉላ ገዙ ህይወት መንገዷ እጅግ ብዙዎችን የሚያስገርም ቢሆንም አሁን ባለው ሁኔታ ግን ሽምግልናውን ብዙ አርቲስቶች እንዲሁም ደግሞ የጥበብ ሰዎች በተገኙበት ትናንትና አክብራ እንዳሳለፈች ይነገራል። ወደ ህይወቷ የመጣው ባል እንግዲህ በሁላችንም ዘንድ አብሮ በኢቢኤስ ቤት አብሮ አጋር ሆኖ ከሷ ጋር ፕሮግራም እንደሚያዘጋጅ የምናውቀው ዳንኤል ነው። ዳኒ በጣም ብዙ ፊልሞችን እንደሰራ ታዋቂነትን ካከበሩለት ሰዎች መካከል አንደኛው ቢሆንም ከዝናውና ከገንዘቡ በላይ አሁን ላይ ሰው ያስፈልገዋል። ከብቸኝነት ህይወት ውስጥ ወጥቶ የትዳር አጋር ማግኘቱ በጣም የሚያስደስት ነገር ነው። በብቸኝነት ህይወት ውስጥ እየተፈተነ ለሚገኘው ሉላን የመሰለች ሴት ማግኘቱ እጅግ የሚያስገርም ነው። በጣም ጨዋና በጎ ትሁት ሰው እንደሆነ ይነገርለታል። ይህም ማለፍ ብሎ የዳኒ ህይወት መንገድ በፈተና የታጀበ ቢሆንም ነገር ግን ከሚስቱ ጋር በአንዳንድ አለመግባባቶች ምክንያት ከዚያ ከሚኖርበት ከኖርዌይ ሀገር መጥቶ ቀጥሎ ደግሞ ስዊድን ላይ ቆይቶ በስተመጨረሻም ወደ ስራው የተመለሰው ዳኒ በብዙ ፈተናዎች እንኳን ብቸኝነቱን የተጋፈጠ መንገዱን እየመራ እንደሚገኝ የታወቀ ጉዳይ ነው። ታዲያ አሁን ባለው የህይወት መንገድ ሉላና ዳኒ መጣመራቸው በብዙ ሰዎች ግርምትን የፈጠረና በአንዳንድ ሰዎች ደግሞ አለማመንን የጫረ ጉዳይ ቢሆንም አሁን ባለው በሁለቱ የህይወት መንገድና ግንኙነቶች ውስጥ ዛሬ ላይ እየተሰሙ ያሉ በጎ ነገሮች እጅግ ደስተኛ የሚያደርጉ ነገሮች ናቸው። እንደገና መሞሸር፣ እንደገና ባል ማግኘት ብዙዎችን የሚያስደስት ነገር ሆኗል። ከዚያም ያለፍ ብሎ ከሉላ ጋር አሁን ላይ አብሮ ያለው ዳኒ መሆኑ እጅግ ብዙዎችን ያስደሰተና ያስገረመ ጉዳይ ሆኗል። አንዳንድ ጊዜ ፕሮግራም ሲያዘጋጁ ኮመንቶች ላይ ካያችሁ ሁለታችሁ ባልና ሚስት መስላላችሁ፣ ፈጣሪ አብሯቸው የምትኖሩበትን እድል ያድላችሁ የሚሉ ብዙ ሰዎች መበራከታቸውን ተከትሎ አሁን ባለው ሁኔታ የሁለቱ አብሮ መሆንና የዳኒ የሽምግልና መላክ ብዙዎችን ያስገረመ ጉዳይ ነው። አሁን ባለው የህይወት መንገድም ዳኒና ሉላ የገቡበት የህይወት መንገድና መልክ እጅግ ብዙዎችን ያስገረመ የሃይማኖት መሪዎችም የተገኙበት ትልልቅ አርቲስቶችም ዳኒን ወክለው በሽምግልና ሜዳቸው ላይ ብዙዎችን ያስገረመ ሜዳ ሆኗል። አሁን ባለው ሁኔታ ሉላ እንደገና ልትሞሸር ነው። እንደገና ለልጆቿ በጎና መልካም አባት ማግኘቷ እጅግ ደስተኛ አድርጓታል። ይህንንም ተከትሎ ከዚህ በኋላ ያለው ኢቢኤስ ጉዳይና አብሮ ባልና ሚስት የሆኑ ሰዎች ወይም በፍቅር የቆዩ ሰዎች ታዲያ እንዴት ነው ሁለቱ አብረው ፕሮግራም ማዘጋጀት የሚችሉት የሚለውን የብዙዎቹ ጥያቄ እንኳን ቢሆን ኢቢኤስ ለሉላ ትልቅ ቦታና ትኩረት አለው። ዳኒም ደግሞ ብዙ ዝነኝነትን ካካበቱት ሰዎችና በጎ ከሚባሉ ሰዎች መካከል ስላለ ነገሮችን እስካሁን ያቆዩበት መንገድ በኢቢኤስ ሁለቱ አብረው መቆየት እንኳን ካልቻሉ ሉላ ባለፈው የራሷን ፕሮግራምና የዩቲዩብ ሾው ይዛልን ልትመጣ ነው። ለዚያም የሚሆን ስቱዲዮ ዳኒ በሚገርም ገንዘብና ሁኔታ ለሉላ አዘጋጅቶ ቀጥሎ ሉላ በራሷ የዩቲዩብ ቻናልና በራሷ ስራ ልትመጣ እንደሆነ መረጃዎች ወጥተው ነበር። ታዲያ ቀጥሎ በኢቢኤስ ቤት ሁለቱ እንኳን አብረው መታየት እንኳን ባይችሉ ቀጥሎ ሉላ ለራሷ የሚሆን ነገር ተዘጋጅቶላት እየጠበቀች እንደሆነ ይታመናል። አሁን ባለው የህይወት መንገድና መልክ ዳኒና ሉላ አሁን ያሉበት የህይወት መንገድ እንዲሁም ያሉበት እንቅስቃሴ በብዙዎች ዘንድ ደስታን የፈጠረና በጎ ነገርን የጫረ እንደሆነ ይነገራል። ታዲያ የዳኒና የሉላ አንድ ላይ መሆን ለእናንተ ደስ አላሰኛችሁም ወይ? ሀሳባችሁን በኮመንት መስጫው ላይ እንዲያጋሩን ስንል እንጠይቃለን። ዳኒ ከባለቤቱ ጋር እሷ ስዊድን እያለች እሱ ኢትዮጵያ እያለ የተለያዩ መሆናቸውን ሲናገር እሱ እዚህ አዲስ ህይወቱ ስለመግባት እንቅስቃሴ ላይ እንደሆነ ተናግሯል። የሉላም የትዳር ሁኔታ ረጅም ዓመታት ያስቆጠረ ሲሆን በሁለቱም መሀል ረጅም ደስታን ያስገኛል። ለልጆቻቸውም እርስ በርስ መተጋገዛቸው የሚያስፈልግ ነገር ነው ብለን እናስባለን። አሁን ባለን መረጃ ይህንን ይመስላል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደውልን ምልክቱን በመጫን ቤተሰብ ይሁኑ። ለሉላ መልካም አስተያየታችሁን እንዲሁም የእንኳን ደስ ያለሽ መልእክታችሁን እንድታስቀምጡ እንጠይቃለን። በቀጣይ በሌሎች መረጃዎች እስከምንገናኝ ሰላም ቆዩ።